ስለ ፋይል ማናጀር እውነትን ነው የምላችሁ ምንም አታውቁም። ስለ ፋይል ማናጀር ዛሬ በዚህ ቪዲዮ አንድ ድብቅ ሴቲንግ የማሳያችሁ ይሆናል እና ቪዲዮውን እስከ መጨረሻው ማየት እንዳትረሱ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ በመጀመሪያ ፋይል ማናጀር ውስጥ እንሄዳለን። ፋይል ማናጀር ውስጥ ከገባንላ ልክ እንደዚህ ያመጣላችኋል። ከዛም ብራውዝ ከምለው በላይ በኩል ሶስት ነጥራ ሰረዛለች ማለት ነው። እሷን ትነካላችሁ። እሷን ስትነኩ ሴቲንግስ የሚል ነገር አለ። እሱን ትነካላችሁ ማለት ነው። እዚህ ጋር በእርግጠኝነት እናንተ ጋር ሾው ሂድን ፋይልስ የሚለው እሱ ጠፍቶናል። እሱን ታበሩታላችሁ ማለት ነው። እንደዚህ ካበራችሁ በኋላ ትወጣላችሁ። ከወጣችሁ በኋላ እዚህ ጋር ማይ ፎንስ ፌቨራይትስ ሪሰንትሊ ዲሊትድ ምናምን የሚሉ ነገሮች አሉ። ማይ ፎንስ የሚለውን ትነካላችሁ። አለበለዚያ ደግሞ እናንተ ጋር ኢንተርናል ስቶሬጅ የሚል ነው ማለት ነው አለው። ኢንተርናል ስቶሬጅ ወይም ደግሞ ማይ ፎንስ የሚለውን ትነካላችሁ። እዚህ ጋር ማይ ፎንስ የሚለውን ከነካችሁ በኋላ ኢንተርናል ስቶሬጅ ሲዲ ካርድ ምናምን የሚሉ ነገሮች አሉ። ሲዲ ካርድ ከሌላችሁ ኢንተርናል ስቶሬጅ ማይ ፎንስ የሚለው ቦታ ላይ ነው የሚመጣው። ኢንተርናል ስቶሬጅ የሚለውን ትነካላችሁ። ልክ እሱን ከነካችሁ በኋላ እዚህ ጋር እንድማድረግ ትችላላችሁ። ከዛም ወደ ታች ትሄዳላችሁ ማለት ነው። ወደ ታች ስትሄዱት እዚህ ጋር ሙቪስ የሚል አለ ማለት ነው። ሙቪስ የሚል አለ። እናንተ ሰርች አድርጋችሁ ማግኘትም ትችላላችሁ። ሙቪስ የሚለውን ትነካላችሁ። ከዛ እዚህ ጋር መጀመሪያ ላይ ታምኔልስ የምትለዋ ትመጣለች ማለት ነው። በእርግጠኝነት ሾው ሂድን ፋይልስ የሚለውን ካላበራችሁት በስተቀር ታምኔልስ የሚለው ነገር አይመጣም። እሱን ትነካላችሁ። ከዛም እሱን ከነካችሁ በኋላ ሁሉ ነገር እናንተ እስከዛሬ ያያችሁት ያወረዳችሁት ስክሪንሾቱ አለ ማለት ነው። ስክሪንሾቱ ወይም ደግሞ እንደ ታምኔል አስቀምጦላችኋል። እስከዛሬ እኔ ያወረድኳቸው እያንዳንዱ ቪዲዮ ስክሪንሾቶች አሉት ማለት ነው። እናንተ መደለት ትችላላችሁ። ከዛ መደለት ደግሞ በጣም ቀላል ነው። አንዱን ጫን ስታደርጉት ልክ እንደዚህ ያመጣላችኋል። ከዛ ሙሉን ሴሌክት አደርጋለሁ ስትሉ እዚህ ጋር you can only select up to 300 ፋይልስ ይለኛል ማለት ነው። 300 ፋይሎችን ብቻ ነው በአንድ ሴሌክት ማድረግ የምችለው። እሱን ትነካላችሁ። ዲሌት የሚለው ታች በኩል ያለውን ዲሌት የሚለውን ስትነኩ ዲሌት ማድረግ ትችላላችሁ ማለት ነው። እና ያው ይሄኛው በጣም ጃንክስ ፋይል የሚባሉት እነዚህ ናቸው። ስቶሬጅ ይይዙባቸዋል ማለት ነው። አሁን ለምሳሌ ነገ ብቻ 800 ምናምን አይተሞች አሉ። 800 ምናምን አይተሞች ናቸው። እነዚህ ነገ ስቶሬጅ በጣም ይዘው ይገኛሉ። እና እናንተ ብትደልቱት ስቶሬጃችሁን አንደኛ እንትን ትላላችሁ እና ስልካችሁ ውስጥ ያለውንም ነገር ታውቃላችሁ ማለት ነው። እስከዛሬ ያወረዳችሁ ምን እንደሆነ እያንዳንዱን ታምኔል እያያችሁ ማወቅ ትችላላችሁ። እና አሁን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚህ አይነት አዳዲስ ቪዲዮ ስለቅ ደግሞ እንዲደርሳችሁ የደወል ምልክቷን ተጫኑ። አመሰግናለሁ።